ሰላም ጤና ይስጥልኝ። እንኳን ወደ መጽሐፍ ቅዱስ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮ እንግዲህ 15 የመጽሐፍ ቅዱስ ዕውቀታችሁን የሚፈትኑ ጥያቄዎችን ይዘንላችሁ መጥተናል። መጽሐፍ ቅዱስን በጥልቀት ማወቅ ከፈለጋችሁ ይህንን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። በደንብ እንድታነቡ የሚያደርጓችሁን ጥያቄዎች በየጊዜው እናዘጋጅላችኋለን። ጥያቄዎቹን ከመለሳችሁ በኋላ ምን ያክል እንደመለሳችሁ ኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 እግዚአብሔር ሰውን በእግዚአብሔር አምሳል ከፈጠረ በኋላ ምን ብሎ ባረካቸው? ሀ ነግዱ፣ ለ ብዙ ተባዙ፣ ሐመርኋ ረሱ፣ መ ንስሐ ግቡ። 10 ሰከንድ አላችሁ። ትክክለኛው መልስ ለብዙ ተባዙ የሚለው ነው። ዘፍጥረት ምዕራፍ 1 ቁጥር 28ን ተመልከቱ። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። ጥያቄ ቁጥር 2 ገነትን ያጠጣ ዘንድ ከኤዶም ይወጣ የነበረው ወርቅ የሚገኝበትን ምድር የሚከበው ወንዝ የቱ ነው? ሀ ኤፌሶን፣ ለ ጊዮን፣ ሐመርኋ ጤግሮስ፣ መ ኤፍራጠስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ኤፌሶን የሚለው ነው። ዘፍጥረት 2 ከ10 እስከ 14 ተመልከቱ። ወንዝም ገነትን ያጠጣ ዘንድ ከኤዶም የሚወጣ ነበር፣ ከዛም ለ4 ማዕዘን ይከፍል ነበር። የአንደኛውም ወንዝ ስም ኤፌሶን ነው። በዚያም የሚያበራ ዕንቁና የሚያብረቀርቅ ወርቅ አለ። ጥያቄ ቁጥር 3 የኢትዮጵያ ምድር ሁሉ የሚከበው ከኤዶም ገነት የሚወጣው ወንዝ የቱ ነው? ሀ ኤፌሶን፣ ለ ጤግሮስ፣ ሐመርኋ ጊዮን፣ መ ኤፍራጠስ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ ጊዮን የሚለው ነው። ዘፍጥረት 2:13ን ተመልከቱ። የሁለተኛው ወንዝ ስም ጊዮን ነው፣ እርሱም የኢትዮጵያ ምድር ሁሉ ይከባል። ጥያቄ ቁጥር 4 ገነትን ያጠጣ ዘንድ ከኤዶም ይወጣ የነበረው ሶስተኛው ወንዝ ማን ነው? ሀ ኤፍራጠስ፣ ለ ኤፌሶን፣ ሐመርኋ ጊዮን፣ መ ጤግሮስ። 10 ሰከንድ አላችሁ። ትክክለኛው መልስ መ ጤግሮስ የሚለው ነው። ጥያቄ ቁጥር 5 ቃየል አቤልን የት ገደለው? ሀ ቤት ውስጥ፣ ለ ሜዳ፣ ሐመርኋ አትክልት ስፍራ፣ መ እርሻ ቦታ። 10 ሰከንድ አላችሁ። ትክክለኛው መልስ ለሜዳ የሚለው ነው። ዘፍጥረት 4:8ን ተመልከቱ። ቃየልም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየል በወንድሙ በአቤል ላይ ተነሳበት፣ ገደለውም። ጥያቄ ቁጥር 6 አዳም ልጁ ሴት በተወለደ ጊዜ ስንት ዓመቱ ነበር? ሀ 230፣ ለ 500፣ ሐመርኋ 130፣ መ 330። 10 ሰከንድ አላችሁ። ትክክለኛው መልስ ሀ 230 የሚለው ነው። ዘፍጥረት 5:3ን ተመልከቱ። አዳም 230 ዓመት ኖረ፣ ልጁንም እንደ ምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። ጥያቄ ቁጥር 7 የማቱሳላ አባት ማን ነው? ሀ ሄኖክ፣ ለ ያሬድ፣ ሐመርኋ ሄኖስ፣ መ ላሜህ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሄኖክ የሚለው ነው።
ዘፍጥረት 5:21ን ተመልከቱ። ሄኖክም 135 ዓመት ኖረ፣ ማቱሳላንም ወለደ። ሄኖክም እግዚአብሔርን ደስ አሰኘው። ሄኖክም ማቱሳላን ከወለደ በኋላ 200 ዓመት ኖረ። ጥያቄ ቁጥር 8 የኖህ መርከብ ስንት መስኮቶች ነበሯት? ሀ 5 ለ 3 ሐመርኋ 2 ነ 1 10 ሰከንድ አላችሁ። ትክክለኛው መልስ ነ 1 የሚለው ነው። ዘፍጥረት 6:16ን ተመልከቱ። መርከቧንም እንዲህ ታደርጋታለህ፣ የመርከቢቱ ርዝመት 300 ክንድ፣ ወርዷ 50 ክንድ፣ ከፍታዋ 30 ክንድ ይሁን። ለመርከቢቱም መስኮትን ታደርጋለህ፣ ከቁመቷም ክንድ ሙሉ ትተህ ጨርሳት። ጥያቄ ቁጥር 9 እግዚአብሔር አምላክም ኖህን ከ7 ቀን በኋላ ለምን ያህል ጊዜ በምድር ላይ ዝናብ አዘንባለሁ አለው? ሀ 40 ቀንና ሌሊት ለ 7 ቀንና ሌሊት ሐመርኋ 30 ቀንና ሌሊት መ 50 ቀንና ሌሊት 10 ሰከንድ አላችሁ። ትክክለኛው መልስ ሀ 40 ቀንና ሌሊት የሚለው ነው። ዘፍጥረት 7:4ን ተመልከቱ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁና የፈጠርኩትንም ፍጥረት ሁሉ ከምድር ሁሉ ላይ አጠፋለሁና። ጥያቄ ቁጥር 10 የጥፋት ውሃ በምድር ላይ ለምን ያህል ቀን ሞላ? ሀ 40 ለ 50 ሐመርኋ 100 መ 150 10 ሰከንድ አላችሁ። ትክክለኛው መልስ መ 150 የሚለው ነው። ዘፍጥረት ምዕራፍ 7 ቁጥር 24ን ተመልከቱ። ኖህም አብረውት በመርከብ ከነበሩት ጋር ብቻውን ቀረ፣ ውሃውም 150 ቀን በምድር ላይ ሞላ። ጥያቄ ቁጥር 11 ከጥፋት ውሃ በኋላ ኖህ ምን መስራት ጀመረ? ሀ አናጢ ለ ገበሬ ሐመርኋ ነጋዴ መ ሽመና 10 ሰከንድ አላችሁ። ትክክለኛው መልስ ለገበሬ የሚለው ነው። ዘፍጥረት ምዕራፍ 9 ቁጥር 20ን ተመልከቱ። ኖህም ከጥፋት ውሃ በኋላ ቤተሰቡን ይዞ ከመርከብ ወጣ፣ ገበሬ መሆንም ጀመረ። ጥያቄ ቁጥር 12 በካም የትውልድ ሐረግ ውስጥ በእግዚአብሔር ፊት ኃያል የነበረው ማን ነው? ሀ ናምሩድ ለ ከነዓን ሐመርኋ ኩሽ መ ሳባ 10 ሰከንድ አላችሁ። ትክክለኛው መልስ ሀ ናምሩድ የሚለው ነው። ዘፍጥረት ምዕራፍ 10 ቁጥር 8ን ተመልከቱ። ኩሽም ናምሩድን ወለደ፣ እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። ጥያቄ ቁጥር 13 የአብርሃም የትውልድ ሐረግ ማን ነበር? ሀ የናምሩድ ትውልድ ለ የያፌት ትውልድ ሐመርኋ የካም ትውልድ መ የሴም ትውልድ 10 ሰከንድ አላችሁ። ትክክለኛው መልስ መ የሴም ትውልድ የሚለው ነው። ዘፍጥረት ምዕራፍ 11ን ተመልከቱ። አብርሃምም ከኖህ ልጆች የትውልድ ሐረግ ውስጥ የሴም ትውልድ ነው። ታራም 100 ዓመት ኖረ፣ አብርሃምንና ናኩርን አራንንም ወለደ። ጥያቄ ቁጥር 14 እግዚአብሔር ለአብርሃም የተገለጠለት የመጀመሪያው ቦታ ማን ነው? ሀ ሃራን ለ ሴኬም ሐመርኋ ሴጎር መ ኬብሮን 10 ሰከንድ አላችሁ። ትክክለኛው መልስ ለሴኬም የሚለው ነው። አብርሃም እስከ ሴኬም ስፍራ እስከ ታላቁ ዛፍ ድረስ በዛች ምድር አለፈ። እግዚአብሔርም ለአብርሃም ተገለጠለትና ይህች ምድር ለዘርህ እሰጣለሁ አለው።
ጥያቄ ቁጥር 15 በዘፍጥረት መጽሐፍ ውስጥ የትኛው ወንዝ ታላቅ ወንዝ ተብሎ ተጽፏል? ሀ ጤግሮስ፣ ለ ኤፍራጥስ፣ ሐመርኋ ጊዮን፣ መ ዮርዳኖስ። 10 ሰከንድ አላችሁ። ትክክለኛው መልስ ለኤፍራጥስ የሚለው ነው። ዘፍጥረት 15:18ን ተመልከቱ። በዛችም ቀን እግዚአብሔር ለአብርሃም ተስፋ ያደረገለትን ቃል ኪዳን አጸና፣ እንዲህም አለው፣ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘርህ እሰጣለሁ።